ፊልሙ የሚጀምረው አና ባሏ ከቀመጡ ቤስ ጋር እየማገጠባት ቤቷን በድንገት ከፍታ ስትገባ ሲሆን ወዲያውኑ ስልኳን አውጥታ ከቀረጸቻቸው በኋላ በአስቸኳይ ፍቺ እንደምትፈልግ ለባሏ ስትነግረው እሱም ከተፋቱ ልጅ የመውለድ ሐሳቧ መቼም እንደማይሳካላት ያስፈራራታል። አና የምትሰራበት ድርጅት ባለቤቶች የድርጅቱ ወራሽ ለመሆን ልጅ መውለድ እንዳለባት ስለነገሯት ወዲያውኑ ለጸሐፊዋ ጠንካራ አቋም ያለው ወንድ እንድትፈልግላት ትነግራታለች። የዛን ቀን ምሽትም አና ወይኗን እየተጎነጨች ኤሪክ ይመጣና እሷም ዘር የማፍራት ችግር ካለበት ስትጠይቀው እጇን ሳብ አድርጎ ሞክሪና ታውቂያለሽ ብላት ይስማትና ማይረሳ ጊዜን ያሳልፋሉ። በነጋታው ጸሐፊዋ የቪዥን ቡድን አስተዳደሮች ከተማ ውስጥ እንደሚገኙ ስታሳውቃት አና ሁሌም ቢሆን ከነሱ ጋር ለመስራት ትፈልግ ስለነበር ስብሰባ ላይ ለመገኘት ለኤሪክ 100,000 ብር ትሰጠውና ሞዴሊንግ እንዲሰራ አመቻችታለት ትሄዳለች። ወደ አስተዳደሩ ቢሮ ከሄደችም በኋላ ይህን አጋጣሚ በማግኘቷ ደስታዋን ስትገልጽ ዞርም ብሎ ስላላያት አና ብትከፋም ቀጥላ ደግሞ ድርጅቷ ወደ አዘጋጀው ፕሮግራም ትጋብዘዋለች። በሚገርም ሁኔታ ሲዞር ምሽቱን አብራ ያሳለፈችው ኤሪክ ነበረ። ኤሪክ ከጸሐፊዋ ጋር በመተባበር ራሱን እንደ ሞዴል አድርጎ ነበር አናን የቀረባት። ከ5 ዓመት በፊት ኤሪክ በጣም ወፍራም የነበረ አና ልትሰምጥ ስትል አድኗት የነበረ ቢሆንም የሱ ታላቅ ወንድም ጃክ ግን ወደ አና ቤተሰብ ለመቀላቀል ሲል ኤሪክን በሰዎች በግድ ከቤቱ አስወጥቶ ይጥለዋል። አናም ስትነቃ ያዳናት ጃክ ስለመሰላት ከተጋቡ በኋላ እነዚህን 5 ዓመታት ኤሪክ በቁጭት የቪዥን ግሩፕ ኃላፊ ከመሆኑም በላይ ያ ወፍራሙና የዋሁ ሰው አልነበረም። በአሁኑ ወቅት ኤሪክ ወደ ከተማ የተመለሰው የሚወዳትን ልጅ እጁ ለማስገባት ብቻ ሳይሆን እንደዛ የገፋውን ወንድሙን ለመበቀልም ጭምር ነበር። ምሽት ላይ ኤሪክ ቀጥ ብሎ አና ቤት ይሄድና በሩን እንደከፈተችለት ይስማታል። እሷም ቤት ውስጥ ካሜራ እንዳለ ለማስታወስ ብትሞክርም ኤሪክን የበለጠ ደስ ስላሰኘው ተሸክሞ ወደ አልጋ ከወሰዳት በኋላ እየሳማት ለባሏ ስሜት ካላት ሲጠይቃት ግንኙነታቸው የፍቅር ስላልሆነ የግል ህይወቷ ላይ ጣልቃ መግባት እንደሌለበት ታሳስበውና እንደ ቀድሞ ሌሊት በድጋሚ የፍቅር ምሽት ያሳልፋሉ። በነጋታው በድርጅቷ ፕሮግራም ላይ ጃክና ቤስም ተገኝተው ነበርና አናን ለማናደድ አውቃ ወይኑን ትደፋባታለች። አና ግን ሳትፈራት እሷም ወይኑን ብድግ አድርጋ ቤስ ላይ ከደፋችባት በኋላ ጃክ ለቤስ አግዞ አናን ልጅ መውለድ ባለመቻሏ ሲቀልድባት አና እሱንም በኃይል ትመታዋለች። በዚህም ቤስ አናን በገዛ መስሪያ ቤቷ ዝግጅት ላይ ለማዋረድ ስልክ ደውላ ተንኮል መጠንሰስ ትጀምራለች። የአና ጸሐፊም አናን ልብስ እንድትቀይር ወደ ባዶ ቢሮ ከወሰደቻት በኋላ ትንሽ ቆይቶ ኤሪክ ይመጣና በሩን ቆልፎ አናን ከጀርባዋ ይይዛታል። ፊቷንም አዙሮ ከሳማት በኋላ አና እንዲያቆም ብትነግረውም ኤሪክ ግን ፍላጎቱ ይበልጥ ስለጨመረ ከበፊቱ አብልጦ እየሳማት ቀሚሷን መፍታት ይጀምራል። ምንም እንኳን ብትጨነቅም አይዞሽ አትፍሪ ሁሉም መልካም ነው ሲል ለማጽናናት ይሞክራል። አና ኤሪክን እንዲያቆም ስትነግረው ድምጿን ጃክ ስለሰማ በሩን ለመክፈት መታገል ሲጀምር ኤሪክ አናን ከበሩ ጋር አስደግፎ ስለያዛት መክፈት ያቅተዋል። ጃክም በጣም ስለተናደደ በሩን በእግሩ ሳይቀር እየደበደበ ሌሎችም ሰዎች እንዲሰብሩለት ሲጣራ የአና ጸሐፊ በጊዜ ደርሳ የቪዥን ግሩፕ አስተዳደር ቢሮ እንደሆነ ነግራ ታረጋጋዋለች። አናም ጃክ ከኤሪክ ጋር ያላትን ነገር እንዳያቀባት ስትፈራ ቤስ እሷን ለማዋረድ ስትጠነስስ ኤሪክ በቪዲዮ ያሳያትና ልታጋፍጣት ወስና በሩን ስትከፍተው ጃክን ከፊቷ በማየቷ በጣም ትገረማለች። ኤሪክ ተራ ሞዴል እንደነበር ስለሆነ ጃክ የሚያውቀው አናን ከትዳሯ ጀርባ እንዴት ከሌላ ሰው ጋር ግንኙነት ይኖርሻል ሲል ቢወቅሳትም እሷ ግን ምንም ግድ ሳይሰጣት እግሮቹ መሃል መታው ቀጥ ብላ ትሄዳለች። ኤሪክም ስለነሱ ያስወራውን ሰራተኛ ካባረረው በኋላ ለጸሐፊው አና በፍጹም ስለማንነቱ እንዳታውቅ ያሳስበዋል። አና
የተቀነባበሩ የራቁት ፎቶዎች ሲደርሷት ቤስን እንደምትበቀላት ለራሷ ትምልና ወደ አዳራሹም ከገቡ በኋላ ጃክና ቤስ መጥተው ጃክ በድጋሚ አናን ሰው ፊት መሳደብ ይጀምራል። ጠጋ ብሎም ሊይዛት ሲል ኤሪክ እጁን በመያዝ ያስቆመውና ቤስ በዚህ አጋጣሚ ተደርባ የአና የመኝታ ቤት ፎቶዎች እንደተለቀቁ ስትናገር አዳራሽ ውስጥ ያለው ቴሌቪዥን ይበራል። ነገር ግን ፎቶዎቹ የአና ሳይሆኑ የራሷ የቤስ ስለነበሩ ቤስ ከማፈሯ በተጨማሪ ጃክ አና እንዳደረገችባት በማሰቡ ሊመታት ሲል ኤሪክ አሁንም መሃል ገብቶ የሱን ፊት ጥፊ ያስመታል። አናም በተግባሩ ስለተማረከች ቀስ ብላ እጁን ሳብ አድርጋ ወደሷ ይዛው ትወጣና የተለያዩ እድሎችን እንደምታመቻችለት ቃል ትገባለታለች። በነጋታውም ስብሰባ ላይ የአና አለቆች በአንድ አመት ውስጥ ልጅ መውለድ እንዳለባት በማሳሰብ አና ላይ ነገሮችን ስላከበዱባት ከዚህ በኋላ እስክታረግዝ ድረስ ከኤሪክ ጋር ቀን በቀን ለመሆን አስባ ወደ ቤቱ ትሄዳለች። ኤሪክ ፎቶ የተነሳ ባለበት ሁኔታ አና መታ ልታዋራው ስትል መዋኛ ውስጥ ተወድቅና ኤሪክም ምንም ሳያንገራግር ዘሎ ሊያድናት ሲገባ ከ5 አመት በፊት ልትሰምጥ ስትል ያዳናት ነገር ትዝ ይላታል። ከውሃ ውስጥ ወጥተው ኤሪክ ጸጉሯን እያደረቀላት ቀስ ብሎ ሊስማት ሲጠጋ የአና አያት ደውላ ሰላም ልትላትና በዛውም ደግሞ ከጃክ ጋር ቶሎ ወልደው ምታቅፈው የልጅ ልጅ እንዲሰጧት ልታሳስብ እንደደወለች ስትነግራት ኤሪክ እየሰማ ስለነበር አናን ማሽኮርመም ይጀምራል። አናም በዚህ እፍር በማለት ጉንጯ እየቀላ ለኤሪክ ስሜት እያደረባት እንደሆነ ትረዳለች። ኤሪክ ልብሱን አና ለብሳው ሲያይ ስለማረከችው ቀስ አድርጎ ያቀፋት ልጅ ሊሰጣት እንደሚችል ነግሮ ቀስ አድርጎ ይስማታል። ይህንንም ሰዎች ፎቶ አንስተው በየማህበራዊ ገጾች ላይ ይወጣና የአና ዘመድ ስታየው ትጠላት ስለነበረ በጣም ደስ ይላትና ወስዳም ለአያቷ ታሳያታለች። አያቷ ያየችውን ማመን ስለከበዳት ራሷን ስታ ሆስፒታል ትገባለች። አናም በጥድፊያ ሆስፒታል ከመጣች በኋላ አያቷ ጊዜ ሳታጠፋ ስለሚወራው ነገር እውነታነትና ጃኬት እንዳለ መጠየቅ ስትጀምር አና ምንም እንኳን እንዳልሰማ ብታሳልፋትም ሊንዳ ግን የዘራቸው አሰዳቢ እንደሆነች እየተናገረች ጃክ ከየት መጣ ሳይባል ገብቶ ወሬዎቹ ውሸት ናቸው ሲል ስለ አና መልካም ስም መከራከር ይጀምራል። አናም ጃክን ይዛው ከወጣች በኋላ ምንም እንኳን ቢረዳትም እንዲሄድ ስለፈለገች በቶሎ እንዲሄድ ስትነግረው ጃክ ግን እጇን ይዞ ከሱ ጋር እንድትሆን ሊያሳምናት ሲሞክር ኤሪክ ይመጣና ያላቅቃቸዋል። ጃክም ክብሩ ስለተነካ ተናዶ እሷን ከሃዲነሽ እሱንም ደግሞ የደሃ ልጅ ሲል ይሰድበዋል። አናም በዚህ በጣም ተናዳ ከኤሪክ ጋር በመልክም በአቋምም በሁሉም ነገር ስትነጻጸር ጃክ በጣም የበታች እንደሆነ ስትናገር ጃክ ስሜታዊ ሆኖ እዛ ወለል ላይ ራሱን ይስታል። ኤሪክ ስለተከራከረችለት ደስ ብሎት ፊቷን ያዛትና ቀስ አድርጎ ሲስማት መጀመሪያ ላይ ብታፍርም ስሜቱ ግን ስለነበራት እሷም ትስማዋለች። ኤሪክም ቀስ አድርጎ እጇን ደረቱ ላይ ሲያስደርጋት ታፍርና ትታው ትሄዳለች። ኤሪክ ለሰዎች ደውሎ ጃክን ዋጋውን ስጡት ካለ በኋላ ጃክ ክፉኛ ስለተደበደበ ከዚህ ጀርባ ማን እንዳለ ሊያጣራ ለራሱ ቃል ይገባል። በሌላ ቀን አና ቢሮዋ ተቀምጣ ኤሪክ ይመጣና እሷን በቀስታ አንገቱን ነካክታ ቀስ ብላ በጆሮ ለእንደዚህ አይነት ነገር ቦታው እንዳልሆነ ነግራው ልትሄድ ስትል ወደ ራሱ ሳብ አድርጎ ያስቀምጣትና ቀለበት ይሰጣታል። ቀለበቱም ቪዥን ግሩፕ ያወጣው አዲስ ምርት ስለነበር ገንዘቡን ከየት እንዳገኘው እየጠየቀችው ጃክ በድንገት ይመጣና ለሁሉም ነገር እየወቀሳት የሱ ካልሆነች ህይወቷን ሁሉ እንደሚያበላሸው ሲዝትባት ኤሪክ ሁሉም ሰላም እንደሚሆንላትና ከጎኗ እንደሆነ ይነግራታል። አናም ቀጥ ብላ ሄዳ ጃክን በጥፊ ታጮለውና በዚህ ንዴት ጃክ መልሶ ሊመታት ሲል ኤሪክ እንደተለመደው መሃል ገብቶ በአሁኑ ግን ጃክን ያቀምሰዋል።
እዚሁ ሁኔታ ላይ እንዳሉ የአና ጸሐፊ ትመጣና ቪዥን ግሩፕ ከድርጅታቸው ጋር ለመስራት እንደተስማማ ስታበስራት አና በጣም ትደሰታለች። ጃክ ግን ስራውን ልታስገኝ የቻለችው ካሉት ወንዶች ጋር በመሆን እንደሆነ ሲያወራ ኤሪክ በድጋሚ ለአና በመደረብ ለመልካም ስሟ ይቆማል። በዚህም ሁለቱ ክርክር ይገጥሙና ኤሪክ ሳያስበው ስለ ጃክ እውነተኛ ልጅ አለመሆን ሲናገር ስለ ኤሪክ ማንነት ጃክ መጠራጠር ይጀምራል። በሌላ ሁኔታ አና ኤሪክን ሁሌም ከጎኗ ስለሚቆም ስታመሰግነው ኤሪክም ከልቡ እንደሚያስብላት ነግሯት ይስማታል። በሌላ ቀን የአና አያት ልደት ላይ ሊንዳ ሆን ብላ አና ከኤሪክ ጋር ድብቅ ግንኙነት እንዳላትና ጃክም ይህንን ስለነቃባቸው እንደተፋቱ ስትናገር ጃክ ለአና ተደርቦ እንዳልተለያዩና አሁንም አብረው በትዳር እንደሆኑ ይናገራል። በዛ ሁኔታ ላይ ሳሉ ኤሪክ ሳይታሰብ የአበባ ማስቀመጫው ለአና አያት ስጦታ ይዞ ሲመጣ ተራ ሞዴል እንደነበር ስለሆነ ሁሉም ሰው የሚያውቀው ጥሩ ዕቃ ስለመሆኑ ይጠራጠሩታል። ወዲያውም ጃክ ባለሙያ ጠርቶ እንዲጣራ ያደርግና ባለሙያውም አገላብጦ አይቶ እውነትም ውድ ማስቀመጫ እንደሆነና ዋጋውን 100 ሚሊዮን ብር እንደሆነ ሲመሰክር ሁሉም እንግዶች ኤሪክ ሰርቆ ያመጣ ይመስላቸዋል። ጃክ ከመምሰልም አልፎ ኤሪክን እንዲታሰር ሊያደርግ ሲል አና በመሃል ገብታ ካስቆመችው በኋላ ኤሪክ በቅርቡ የጃክ ሚስጥሮች በሙሉ እንደሚጋለጡ ለጃክ ይነግረዋል። ጃክም በዚህ በጣም ስለተናደደ እውነተኛ ማንነቱ እንዲጣራ እያለ ሲፎክር ኤሪክ መሬት ላይ ይዘርረዋል። በዚህ ትርምስ ውስጥ እንዳሉ የአና ጸሐፊ የነ አና ሁኔታ በየገጹ ላይ ስለተለቀቀ የድርጅቱ ገበያ እያሽቆለቆለ እንደሆነ ስትናገር የድርጅቱ ባለድርሻ የሆነው የአና አጎት አጋጣሚውን በመጠቀም አና በአስቸኳይ ከስራ እንድትወጣና ድርሻዋንም ለሱ እንድታቀርብ ያስጠነቅቃታል። እንደ እድል ሆኖ ግን ኤሪክ ቶሎ ብሎ በሚስጥር ሁኔታውን ስላስተካከለው ብዙም ሳይቆይ ጠበቆች ሊንዳን ይዘዋት ይመጡና ጥፋቷን ትናዘዛለች። አናም ወዲያውኑ ድርሻዋን ካላስረከበ ሊንዳን ወደ እስር ቤት እንደምታስገባት ታስፈራራዋለች። አጎቷም ምንም አማራጭ ስላልነበረው ከተስማማ በኋላ ሊንዳ እና እሱ ውስጣቸው ጥላቻ ስለነበር አናን ለመጣል እቅድ መጠንሰስ ይጀምራሉ። በነጋታው ወደ ድርጅቱ በመመለስ የአና አጎት ቤኖ ከሚባል ሰው ጋር ለድርጅቱ ጥቅም ሲባል ተቀላቅለው እንዲሰሩ ሲል ቀጠሮ መያዙን ይነግራታል። አናም ለድርጅቱ ሲባል ከተስማማች በኋላ ምሽት ላይ ወደ ስብሰባው እየሄደች ሳለ ኤሪክ ሳታየው ቆሞ ከነበረበት በድንገት ወጥቶ ይስማትና ምሽቱን አብረው እንዲያሳልፉ ሲጠይቃት እስራ ስብሰባ ስላለባት እንደማትችል ነገር ግን ከጨረሰች በኋላ እንደምታገኘው ነግራው ትሄዳለች። ኤሪክ ግን ውስጡ ሰላም ስላልተሰማው ሊከተላት ይወስናል። አና ለስብሰባው ቤኖ የነበረበት መጠጥ ቤት ከሄደች በኋላ ቤኖ ደጋግሞ እንድትጠጣ ሲጋብዛት አልፈልግም ብላ ልትወጣ ስትል ቤኖ ገፍትሮ ከጠረጴዛው ስር ከጣላት በኋላ በድጋሚ ጠርሙስ አንስቶ ጭንቅላቷን ሲመታት አና ራሷን ትስታለች። በዚህ መሃል ኤሪክ ድንገት ይመጣና ቤኖን ራሱን እስኪስት ድረስ ከደበደበው በኋላ አናን ይዟት ሆስፒታል ይሄዳል። በነጋታው የአና አጎትና አያት ሆስፒታል ሲመጡ ኤሪክ አና ሰውየውን አግኝታ እንደዚህ እንድትጎዳና ሆስፒታል እንድትገባ ያስደረገው አጎቷ እንደሆነ ያጋልጠዋል። የአና አያትም በጣም ተናዳ ከደበደበችው በኋላ ኤሪክን አናን ስለረዳት እያመሰገነችው ቤቷ ትጋብዘዋለች። በሌላ ሁኔታ ኤሪክ ቁጭ ብሎ ተገቢውን ጥናት ካደረገ በኋላ ቤኖን የቀጠረው የአና አጎት እንደሆነ ይደርስበታል። በግብዣው ቀንም አና ምግባቸውን ራሷ ካበሰለች በኋላ አያቷ ገና እንደቀመሰችው ራሷን ትስታለች። መለስ ብለን ስናይ የአና አጎት ሆን ብሎ ምግቡን መርዞት ስለነበር አሁን አናን ከወቀሳት በኋላ የድርጅቷን ድርሻ ለሱ ከሰጠችው ጉዳዩን ወደፊት ላለማስቀጠል እንደሚቻል ሲያስፈራራት ኤሪክ እንደተረጋጋ ስለ አያትየው ምንም ግድ እንደማይሰጠውና ሁሉ
ሁሉንም ነገር አውቆ ድርጅቱን ለራሱ ለማድረግ ሲል እንዳደረገው ሲናገር አያትየው በድንገት ትነቃና በራሷ ዘመድ እንደዚህ መጨከን ተናዳ መቼም ቢሆን ድርሻውን እንደማታወርሰው ተናግራ በተጨማሪም ኤሪክ አና ላይ የሰራውን ተንኮልና መርዙንም ጨምሮ የሚያሳይ ፎቶ ሲያሳየው መፈናፈኛ ያጣው አጎትየው ቢላዋ አንስቶ ወደ አና ሲያመራ ኤሪክ በፍጥነት ይከተላትና በሷ ፋንታ ይወጋላታል። አናም በፍጥነት ወደ ሆስፒታል ከወሰደችው በኋላ ህይወቷን ስለታደገላት ከልቧ ያመሰገነችው ግን ስለ እውነተኛ ማንነቱ እንዲነግራት ስትጠይቀው ትንሽ ጊዜ እንድትሰጠውና ከትንሽ ጊዜ በኋላ እውነታውን እንደሚነግራት ቃል ይገባላታል። አናም ከሆስፒታል ስትወጣ የኤሪክ አያት መጥቶ ኤሪክን ከሱ ደረጃ ጋር የምትመጣጠን ሴት እንዲፈልግና ሀብታም ካለመሆኗን በላይ የወንድሙን የቀድሞ ሚስት ስለሆነች እንዲተዋት ይነግረዋል። ኤሪክ ግን አናን እንደሚወዳትና አያቱ ይረዳኛል ብሎ ያስብ እንደነበረ ይናገራል። በሚመጡት ቀናት አና ለኤሪክ እያበሰለችለት እና እሱም ደግሞ ትናንሽ ስጦታዎችን እየሰጣት አብረው ጊዜ በማሳለፋቸው እርስ በርስ ያላቸው ስሜት ይጨምራል። በሌላ ሁኔታ የአና አያት አናን አዲሷ የድርጅቱ ተወካይ አድርጋ ሾማትና አናም የሹመት ንግግሯን ልታደርግ መድረክ ላይ ስትወጣ ሊንዳ አናና ኤሪክ ሲሳሳሙ የሚያሳይ ፎቶ ይዛ ለህዝቡ በማሳየቷ ሁሉም ሰው መሃል ላይ ወሬ ይፈጥራል። ጃክ ግን ወዲያው መጥቶ ፎቶ ላይ ያለው ሰውዬ ራሱ እንደሆነ ይዋሽና ከመድረክ ጀርባ ግን ኤሪክን ሚስቱን እንደወሰደባት ሲወቅሰው ኤሪክ በርግጫ ይዘርረዋል። ጃክም ምንም እንኳን አናን ይቅርታ ቢጠይቃትም አና ግን ዞር ብላ እንኳን ሳታየው የኤሪክን እጅ ይዛ ትሄዳለች። በቤታቸውም አና ለአያቷ ከጃክ ጋር እንደተፋታች ስትነግራት ባልጠበቀችው ሁኔታ አያቷ ለሷና ለኤሪክ ደስተኛ እንደሆነችና ልጅ እንዲወልዱም የምትችለውን ሁሉ እንደምትረዳቸው ቃል ትገባላታለች። በሌላ ሁኔታ አና እና ኤሪክ ክፍላቸው ውስጥ ሆነው የኤሪክን ቁስል ለማየት ብላ ልብሱን ካስወለቀችው በኋላ ኤሪክ ምን ያክል እንደሚወዳትና እንደሚያስብላት ይነግራትና ከተሳሳሙ በኋላ ሁለቱም የማይረሳ ምሽት ያሳልፋሉ። በነጋታውም ኤሪክ ቢሮዋ ድረስ ምትበላው ይዞላት መጥቶ ገና ልትጎርስ ስትል ሲያቅለሸልሻት አርግዛ እንደሆነ በማሰብ በቀጣይ ቀን ሆስፒታል እንሂድ ይላታል። በቀጣዩ ቀንም ወደ ሆስፒታል እየሄዱ ሳለ የኤሪክ አያት መንገዳቸው ላይ ያጋጥማቸውና ኤሪክ አንድ አስቸኳይ ጉዳይ ስላለው እንድትጠብቀው ሲነግራት ሆስፒታል ብቻዋን መሄድ እንደምትችልና ምንም ችግር እንደሌለውም ነግራው ትሄዳለች። ሆስፒታል ሄዳ ውጤቷ ሲመጣም እውነትም ነፍሰ ጡር እንደሆነች ስለተነገራት እጅግ በጣም ትደሰታለች። ሂሳብ እየከፈለች ጃክን በአጋጣሚ ሲያልፍ ያገኛትና የያዘችውን ወረቀት በግድ ቀምቷት ሲያነባው እርጉዝ መሆኗን ይረዳል። እናም አባቱ ማን እንደሆነ ሲጠይቃት ምንም ሳትለው ዝም ብላ በመሄዷ ንዴቱን መቆጣጠር ስላቃተው ምሽቱን ራሱን ለማጽናናት እየጠጣ ሳለ ቤስ ትመጣለች። እሱም መቼም እንደማያገባትና እንድትተወው ነግሯት ያባረራትና በኋላ ወደ ቤት እየተመለሰ የኤሪክ አያት ሲያወራ ኤሪክ የጃክ ወንድም መሆኑና የቪዥን ግሩፕ መስራችም እንደሆነ ጃክ ይሰማል። ወዲያውም አና ጋር ይሄድና ከፊቷ ተንበርክኮ ይቅር እንድትለውና ወደሱ እንድትመለስ ቢለምናትም ምንም ሳታቅማማ እምቢ ትለዋለች። በዚህም ጃክ ስለ ኤሪክ እውነተኛ ማንነት ያወራላት ኤሪክ ስለመጣ ወንድሙ እንደሆነና አናን የቀረበበት ብቸኛ ምክንያትም እሱን ለመበቀል እንደሆነ ሲናገር አና በጣም ተናዳ ጥላቸው ትሄዳለች። ኤሪክም እየተከተለ ቢለምናትም እምቢ ብላው ያለችበት ክፍል ገብቶ ሲያወራ አና በእንባ ታጥባ ያደረገው ነገር በጣም ስለጎዳትና ኤሪክ አቅፎ ለሷ ያለው ፍቅር እውነተኛ እንደሆነ ያሳምናት ቢሞክርም አና ግን ገፍትራው መቼም ልታየው እንደማትፈልግ ተናግራው ትታው ትሄዳለች። ኤሪክም በጣም ስለተጎዳ መጠጥን እንደመደበቂያ ቆጥሮ ሳለ ጸሐፊው ግን ራሱን መጉዳቱን ትቶ አናን ሄዶ እንዲፈልጋት ይነግረዋል። በቀጣይ ቀን ኤሪክ ለአና ሲደውል ስልኳ ዝግ ስለነበር ችግር አለ ብሎ በማሰብ እቤቷ ቢሄድም ሳያገኛት ይቀራል። ወዲያውም ቤስት ደውልና አና በሷ እጅ እንዳለችና ፖሊስ ጋም እንዳይደውል ታስጠነቅቀዋለች።
አና ስትነቃ አጋቿ ቤስ እንደሆነች ያየች ኤሪክ ድንገት ይመጣል። ቤስም ቢላዋ አውጥታ ከዚህ በላይ ከተጠጋት አናን እንደምትጎዳት ያስፈራራችው ጃክና የኤሪክ ጸሐፊም ይመጣሉ። ቤስም ስትናገር ለዚህ ሁሉ ነገር ያነሳሳት ጃክ ለአና ሲል እሷን መተው እንደሆነና እውነቱንም እነግርሃለሁ ብላ ከ5 ዓመት በፊት አና ልትሰምጥ ስትል ያዳናት ኤሪክ እንደሆነ ትናገራለች። አናም ልቧ ተነክቶ ኤሪክም አጋጣሚውን በመጠቀም ምን ያክል እንደሚወዳት ስለነገራት ባለመረዳት ስለተቆጣች ይቅርታ ትለዋለች። ጃክም ለአና ይቅርታ ከጠየቃት በኋላ ሁሉንም ነገር ቤስ ላይ ሲያሳብብ ቤስ በንዴት ቤቱን ላይ ተራውጥታ ታነደዋለች። ኤሪክም ያለማንገራገር እሳት ውስጥ አልፎ አናን ከፈታት በኋላ ይዟት ሊወጣ ሲል ቤስ በእንጨት ብትመታውም ጥርሱን ነክሶ ባለው አቅም ሁሉ ይዟት ይነሳል። ቤስ እንደምንም ብላ ከቤቱ መውጣት ብትችልም የኤሪክ አያት በቀጠራቸው ሰዎች ትያዛለች። እነ ኤሪክ ሲመጡ በአስቸኳይ ሆስፒታል ከተወሰዱ በኋላ ኤሪክ ራሷን ስታ የተኛችው አናን እያየ ይጨነቃል። የሷ ህይወት የሱ ህይወት ማለት ስለነበር በሐሳብ ተውጦ ሲያይ አያቱ ግንኙነታቸውን መቃወም ትቶ እንደውም ለአብሮነታቸው ማድረግ የሚችለውን ሁሉ እንደሚያደርግ ቃል ይገባላቸዋል። አናም ከነቃች በኋላ ሐኪሙ መጥቶ እሷም በሆዷ ያለው ልጅም ደና እንደሆኑ ሲናገር በመልካም ዜናው የተደሰተው ኤሪክ ቀድሞ ያዘጋጀውን ዳይመንድ ቀለበት አውጥቶ እንድታገባው ይጠይቃታል። አናም ስሜታዊ ሆና አገባሃለው ካለችው በኋላ ሁለቱም ከብዙ ውጣ ወረድ በኋላ የህይወታቸውን አዲስ ምዕራፍ እጅ ለእጅ ተያይዘው ይጀምራሉ። ውድ ተመልካቾቻችን የዛሬው የፊልም ቆይታችን ይህንን ይመስላል። ፊልሙን ከወደዳችሁት እንደተለመደው ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ የፊልም ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።